በየቀኑ ዩቲዩብ ላይ የምታሳልፏቸው 5 እና 6 ሰዓታት የምታዋቸው ረጃጅም ቱቶሪያሎች፣ የምታደርጓቸው ልምምዶች የሙያ ብቃት ሳይሆኑ ተመልሶ የማይመጣውን ትልቁን ጊዜያችሁን ኪሳራ ውስጥ እየከተቱ ነው ያሉት። ዛሬ በ2026 ዓመተ ምህረት እስከ ዛሬ ዩቲዩብ ላይ በተለቀቁ ኮርሶች ብቻ ዲዛይን እማራለሁ ብለህ የምትለፋው ልፋት ነገ ከንቱ እንደሚያደርግህ እያወቁ ዝም የሚሉ ሰዎች ተዋቸውና ዛሬ ይህን ቪዲዮ በደንብ ተመልከተው። ዛሬ የማወራው ስለ ዲዛይን ቴክኒክ አይደለም። ዛሬ የማወራው በጥቂት ወራት ውስጥ የሁላችንንም የሙያ ዋጋ ዜሮ ስለሚያደርገውና ማንም ሊነግራችሁ ስላልፈለገው የገበያ መናወጥ ነው። እንዴት እንደሆነ ልንገርህ፣ ብቻ የተወሰኑ ደቂቃዎችን ሰጥተህ ስማኝ። ምናልባትም ይቻጭር ቪዲዮ ከወራት የልፋት ኪሳራ ትታደግህ ይሆናል። ለቻናሉ አዲስ ከሆናችሁ ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። እኔ ገና ልጅ ነኝ፣ ምንም አላየሁ። እባክህ ገና 2017 ነው፣ እስከ 2022 ድረስ አቆየኝ። ዛሬ እጅግ በጣም ቁም ነገር ያለውና ምናልባትም ብዙዎቻችሁን ግራ ሊያጋባ የሚችል ርዕስ ነው ይዤ የመጣው። ብዙዎቻችሁ ርዕሱን አይታችሁ እንደደነገጣችሁ ይህ ሰውዬ ተስፋ ሊያስቆርጠን ነው ወይስ በሙያችን ቀንቶ ነው ብላችሁ ቅሬታ ሊሰማችሁ እንደሚችል አውቃለሁ። ግን አንድ ነገር በቅድሚያ እንድታውቁልኝ ይፈልጋለሁ። ይህ ቪዲዮ የሰራሁት ተስፋ ለማስቆረጥ ሳይሆን ካለይ ልምድ ተነስቼ አቅጣጫችሁን እንድታስተካክሉ ለመርዳት ነው። እውነቱን ለመናገር ዛሬ ላይ ቆማችሁ በ2026 ዓመተ ምህረት ግራፊክ ዲዛይንን በዩቲዩብ ብቻ ልማር ብለህ የምትለፋ ከሆነ ጊዜህንና ጉልበትህን ዋጋ በሌለው ቦታ ላይ እያፈሰስከው ነው። እዚህ ጋር አንድ ምስጢር ልንገራችሁ። አትማሩ ስላችሁ ሙያውን ጥሉት ማለት አይደለም። እኔ አትማሩ ያልኩት ፎቶሾፕን ወይም ሶፍትዌሩን ሳይሆን ያረጀውንና ጊዜው ያለፈበትን የአሰራር ፕሮሰስ ነው። ለምን እንደዛ እንዳልኩና ባህላዊ አሰራር እንዴት ጉዳት እንደሚያመጣባችሁ በዝርዝርና በምክንያት ቪዲዮ መጨረሻ ላይ እንነጋገርበታለን። እስከዛ ግን ይሄ ሙያ ምን እንደነበረ፣ ዛሬ ላይ ግን ለምን ይሄን ያቅጣጫ ለውጥ ማስጠንቀቂያ እንደምሰጣችሁ አንድ በአንድ አሳያችኋለሁ። ይህ ቪዲዮ ረጅም ሊሆን ይችላል፣ ግን ህይወታችሁን ከትልቅ ኪሳራ ስለሚታደጋችሁ እስከ መጨረሻዋ ሰከንድ ድረስ ተከታተሉኝ። ስለ ግራፊክ ዲዛይን ስናወራ ለብዙ ዓመታት የብዙዎችን የህይወት መስመር መሆኑን መዘንጋት የለብንም። በሀገራችን ኢትዮጵያ ውስጥ ብቻ ምን ያህል ወጣቶች ከዜሮ ተነስተው በዚህ ሙያ ራሳቸውን እንደቀየሩ ማየት እንችላለን። ድሮ ግራፊክ ዲዛይን ማለት ጥበብ ነበር። አንድ ሎጎ ለመስራት ባለሙያ ቀናትን ያስባል። ባለሙያው አርቲስት የሚባልበት፣ ስራው ደግሞ ትልቅ ክብር የሚሰጠው ነበር። ብዙዎች በዚህ ሙያ ታዋቂ ድርጅቶች ውስጥ ተቀጥረዋል። በግልም ተደራጅተው ትላልቅ ስራዎችን ሰርተዋል። ቤትና ንብረትም አፍርተውበታል። ሙያው ገቢው ከፍተኛ፣ ስራው ደግሞ ደስ የሚል ነበር። ዛሬም ቢሆን ያለ ዲዛይነር ማስታወቂያ የለም፣ ያለ ዲዛይነር ብራንዲንግ የለም። ይህን ሁሉ ጥቅም እያወቅኩ ነው አትማሩ ያልኩት። ምክንያቱም ያ የተጠቀመበት ተጠቅሞበታል። ያ ባህላዊ የዲዛይን ዘመን አሁን በቁሙ እያከተመለት ነው። አሁን ደግሞ በየቀኑ ዩቲዩብ ላይ ስለምታጠፉት ጊዜ እንነጋገር። አብዛኞቻችሁ አንድ የ2 ሰዓት ፉል ኮርስ ቪዲዮ ስታዩ የሆነ ትልቅ ስራ የሰራችሁ ይመስላችኋል። ዛሬማ ፎቶሾፕን ጨረስኩ ብላችሁ ትደሰታላችሁ። ግን ዩቲዩብ የሚያስተምራችሁ ቴክኒክ ብቻ ነው። ቪዲዮውን አይተህ ፔንትሉን እዚህ ጋር ላምጣው እዚህ ጋር ልጠምዘው ስትል ሰዓታት፣ ቀናት አልፎም ወራት ሊፈጅ ይችላል። ይህ ግን ምን እንደሆነ ታውቃላችሁ? የመሳሪያ ባሪያ መሆን ነው። ዩቲዩብ እንዴት እንደምትሰራ ይነግርሃል እንጂ ለምን እንደምትሰራ አይነግርህም። አብዛኛው የዩቲዩብ ቪዲዮዎች እንደዚህ ናቸው። ጊዜህን በነፃ ለዩቲዩበሮች እየሸጥክ ነው። በየቀኑ ቪዲዮ ስታይ የምታጠፋው ሰዓት ነገ የምትበላው እንጀራ ላይ የሚመጣ ቀዳዳ መሆኑን ስትረዳው ግን በጣም ዘግይቶ ሊሆን ይችላል። ብዙ ሰው ዩቲዩብ ነፃ ስለሆነ ምንም ወጪ የለብኝም ብሎ ያስባል። ይህ ትልቁ ማታለያ ነው። 6 ወር ሙሉ ዩቲዩብ ላይ ቁጭ ብለህ ስትማር ለኢንተርኔት የምታወጣው የምትከፍለው ዋጋ እና ከሁሉ በላይ ለሌላ ስራ ልታውለው የምትችለው ጊዜ ተደምሮ ትልቅ ኪሳራ ነው። እነዚህን ተጨባጭ መረጃዎች ማየት እንችላለን። አሁን ባለው ዓለም አቀፍ ገበያ እንደ አፕወርክ ወይም ፋይበር ያሉ ድረገጾች ብትመለከት ቀለል ያሉ የዲዛይን ስራዎች ዋጋቸው እጅግ በጣም ቀንሷል። ድሮ $50 ይከፈልበት የነበረ ስራ ዛሬ በ$1 የሚሰራው ሰው ጠፍቷል። ለምን? ምክንያቱም ገበያው በቴክኒክ ሰዎች ተጨናንቋል። አንተ ዩቲዩብ ላይ ያየኸውን ኮፒ ፔስት ስለምታደርግ ዋጋህ በጣም ይረክሳል። መጨረሻ ላይ ገበያው ውስጥ ስትገባ የምታገኘው ነገር ባዶ ነው። ያኔ ነው ኪሳራው የሚገባህ። ገንዘብህ ብቻ ሳይሆን ተመልሶ የማይመጣው የወጣትነት ጊዜህንም ነው ገደል የጨመርከው። አንድ ምሳሌ ልስጣችሁ። ድሮ የታክሲ ረዳት የሚባል ሙያ ነበር። ረዳቶቹ ድምጻቸውን ከፍ አድርገው ተሳፋሪ በመጥራትና በር በመዝጋት ትልቅ ስራ ይሰሩ ነበር። ያኔ ያለነሱ ታክሲው የሚንቀሳቀስ አይመስልም ነበር። ግን ራይድና ፈረስ ሲመጡ ምን ሆኑ? ያ ሁሉ የታክሲ በር የመዝጋት ቴክኒክ በአንድ ሌሊት ዋጋ አጣ። ቴክኖሎጂውም ረዳት አያስፈልገኝም አላቸው። ግራፊክ ዲዛይንም ልክ እንደዛው ነው። አንተ ዛሬ ዩቲዩብ ላይ ቁጭ ብለህ የምትማረው ባክግራውንድ እንዴት ይወጣል የሚለው ልፋትህ
ነገ አንድ ነገር ሲመጣ ልክ እንደነዛ የታክሲ ረዳቶች ዕውቀትህ ዋጋ ቢስ ሆኖ ሜዳ ላይ ትቀራለህ። ያ ነገር ምን እንደሆነ በዝርዝር እንወያይበታለን። እንግዲህ እስከዚህ ደቂቃ ድረስ በትዕግስት አብራችሁኝ ስለቆያችሁ በጣም አመሰግናለሁ። አሁን ለምን አትማሩም እንዳልኩና ጉዳቱ ምን እንደሆነ እንዲሁም ለማለት የፈለኩትን ዋና ሐሳብ በዝርዝር የምንወያይበት ሰዓት ላይ ደርሰናል። ግራፊክ ዲዛይን አትማሩ ያልኩበት ዋና ምክንያት ሙያውን ጠልቼው ወይም ሰውን ተስፋ ለማስቆረጥ ሳይሆን በአሁኑ ዘመን ኤአይ የጨዋታውን ህግ ሙሉ በሙሉ ስለቀየረው ነው። ዛሬ ላይ ቆመን አንተ 6 ወር ዩቲዩብ ላይ ተምረህ የምትሰራው ምስል መቁረጥ፣ ሎጎ መስራትና ቀለም መቀባት ዛሬ ኤአይ በሰከንድ ውስጥ ካንተ በተሻለ ጥራት እየሰራው ነው። እዚህ ጋር ነው ትልቁ ጉዳት ያለው። አንተ ጊዜህና ገንዘብህን አጥፍተህ ቴክኒክ ብቻ ተምረህ ገበያ ውስጥ ስትገባ ኤአይ ስራህን ቀምቶ ሜዳ ላይ እንድትቀር አልፈልግም። ዩቲዩብ ላይ እዚህ ጋር ጫን እዚህ ጋር ቁረጥ የሚለው ትምህርት ብቻ ከተማርክ ነገ አንተን የሚተካ አዲስ ሶፍትዌር መምጣቱ አይቀርም፣ መጥቷልም እያየነው ነው። ታዲያ መፍትሄው ምንድነው? አሁን ግራፊክ ዲዛይን የተማራችሁ ሆነ በመማር ላይ ያላችሁ ወጣቶች ስሙኝ። ለማለት የፈለኩት ሙያውን እርሱት ሳይሆን አቀራረባችሁን ቀይሩ ነው። አሁን ያለው ዘመን የመሳሪያ ባሪያ የምትሆንበት ሳይሆን የፈጠራ ባለቤት የምትሆንበት ነው። ክሬቲቪቲያችሁን ተጠቀሙ። ኤአይ ቴክኒኩን ቢሰራው አይዲያውን ግን ማመንጨት አይችልም። እናንተ ትኩረት ማድረግ ያለባችሁ ፎቶሾፕ ላይ ምስል መቁረጥ ላይ ሳይሆን የሰውን ልብ የሚነካ ዲዛይን እንዴት እናስባለን በሚለው ላይ ይሁን። ኤአይን እንደ ረዳት ተጠቀሙበት። ኤአይን አትፍሩት፣ አትሽሹትም። ይልቁንም የእናንተ ረዳት አድርጉት። ስራችሁን በፈጠራ ታግዛችሁ ወደ ኤአይ አዙሩት። አንድ ዲዛይነር ኤአይን ተጠቅሞ ከሰራ 10 ሰዓት የሚፈጅበትን ስራ በ10 ደቂቃ ውስጥ ጥራት ባለው መልኩ ሊጨርስ ይችላል። ከሰሪነት ወደ መሪነት ተሻገሩ። ቴክኒኩን ለኤአይ ስጡት። እናንተ ክሪኤቲቪቲ ዳይሬክተር ወይም የሐሳብ መሪ ሁኑ። የዛሬው ገበያ የሚፈልገው ፎቶ የሚቆርጥ ሰው ሳይሆን የቢዝነሱን ችግር በሐሳብ የሚፈታ ዲዛይነር ነው። አትማሩ ያልኩት ዩቲዩብ ላይ የምታዩትን አላስፈላጊ ኮርስ ነው። ነገር ግን መንቃታችሁንና ቴክኖሎጂ ከፈጠራችሁ ጋር አቀናጅታችሁ የምትሄዱ ከሆነ ኤአይ የእናንተ ጠላት ሳይሆን ትልቁ የሀብት ምንጫችሁ ይሆናል። ምርጫው የእናንተ ነው። ይህ የኤአይ እና የዲዛይን ውህደትን በተግባር እንዴት እንደሚሰራ ዝርዝር ስልጠና እንድሰራላችሁ ከፈለጋችሁ ኮሜንት ላይ ኤአይ ዲዛይን ብላችሁ ጻፉልኝ። አስተያየታችሁንም በስነ ምግባር አስቀምጡልኝ። ሰላማችሁ ይብዛልኝ።